እስኪ ማን ነው እንደዚህ ሰርቶ በልቶ የሚያውቅ? ሰላም፣ ዛሬ አዲስ የምግብ ፈጠራ ነው ይዤላችሁ የመጣሁት። በጋለ ዘይት ቀይ ሽንኩርት አድርጌ ትንሽ እንደተጠበሰ ነጭ ሽንኩርት፣ ከዛ እርድ አስገባውና ከዛ በኋላ የተከታተፈ ድንች አስገብቼ ጠበስ። ይሄ ቪዲዮ ለመጀመሪያ ጊዜ ከመጣላችሁ ፎሎ እንድታደርጉኝ በትህትና ጠይቃችኋለሁ። ከዛም በኋላ የሮዝማሪ ዱቄት ጨመርኩና ከላይ የተከታተፈ ካሮት አሁንም ጨምሬ አንድ ላይ ጠብስ አደረግኩ። ከዛ በኋላ የፈላ ውሃ ትንሽ ጨምሬ በእንፋሎት እንዲበስል ድስቱን ከደንኩት። ከዛ በኋላ ከላይ ቲማቲም ጨመርኩና ከቲማቲሙ ጋር አንድ ላይ እንዲበስል አድርጌ ከደንኩት። ከዛ በኋላ የተቀቀለ የድፍን ምስር ነው ያስገባሁት። ይሄ ነው እዚህ ጋር ስፔሻል የሚያደርገው። ካማሰልኩ በኋላ የሚበቃውን ያህል ውሃ ከድኜ ጨው ጨመርኩና ለ15 ከ20 ደቂቃ በከፍተኛ ሙቀት አበሰልኩ። በመጨረሻም የተከታተፈ ቃሪያ ጨመርኩና ለ3 ደቂቃ ብቻ ከድኜ ያስቀመጥኩት። በመጨረሻም እንዲህ ውብ ሆኖ ደረሰልኝ። በጣም ይጣፍጥ ነበር። ከጠበቅኩት በላይ ቆንጆ ሆኖ ነው ያገኘሁት። እንደተለመደው የሰራሁት ለ2 ሰው በቂ ስለነበር እኔ ለአባባ ምሳውን አካፍያለሁ። አመሰግናችኋለሁ። ባይ ባይ።